ብቻህን በል ደ ዱ ዲ ዳ አንተ ዲያን አታጥብቅ ዲየብ ሰላም ማዘር የሜሮን እናት ኖታ? አዎ ነኝ። የልጆ ፍቅረኛ ነኝና የልደቷ ቀን መቼ እንደሆነ እንዲነግሩኝ ነበር። በ29 ነው በ30 የተወለደችው? በ29። አመሰግናለሁ ማዘር። ለልደቷ ምን ልታረግላት አስበክ ነው? ያው ትንሽ ፕሮግራም አስቤያለሁ። ኬክ አዘጋጅላታለሁ። ከዛ የሆነ ውድ ስጦታም ያሰብኩት ስጦታ አለ። ልጄ ውድ ስጦታ ከምትሰጣት ብሩን ስጠኝና እኔ ጤፍ ልሸምትበት። ምን ጤፍ ልሸምትበት? ልደቱስ? አንድ ቀን ኬክ ከምትበላ አንድ ወር እንጀራ ብትበላ አይሻላትም? ሁሌ አንተ ጋር ስትመጣ ተርባ ነው የምትመጣው። ምን አይታት አታውቅም? አስተውላት አታውቅም? ይደክመኛል ነው የምትለኝ? እኔ ደከመኝ ነው የምትለኝ? ድካም አይደለም ረሃብ ነው። አብራችሁ በልታችሁ የተረፋችሁን ራሱ ለደሃ ሰጠዋለሁ ብላ ቴካዌ አርጋ ይዛ የምትመጣው ለኛ ነው። እንደዛ አይመስለኝም ነበር። ነው ልጄ ኬኩን የምትገዛበትን ብር ስጠኝና እኔ ጤፍ ልሸምትበት። ከዛ በኋላ ስሟ የተጻፈበት እንጀራ አጋግርላታለሁ። እሺ። ምንድነው አማስለው እንጂ ከዚህ በላይ እንዴት ላማስለው? ደሞ ዘይት አላረክበትም አይደል? ውይ ረስቸው። ጫን ያርግበት እስቲ። እንዴ ዩኤስኤድ ዘይት አረሱን አስቀምጥ ትል ብቻ ነው ሲባል ነበር። ታዲያ ስንሞት የሚበላንን ቀድመን ምን በላው አይሻልም? አው እስቲ መዓዛውን ስኒፍ አርጉት። አዎ አንተ ግን ትንሽ ነዳጅ የመሽተት ባህሪ አለው። እና የኤሌክትሪክ ይሁንልህ። ጊዜው የኤሌክትሪክ ነው። ሄሎ አለምዬ፣ ጥሩ እየሄደ ነው። በጣም አሪፍ ነው። እሺ አለምዬ፣ እሺ ዋናው ነገር አቀማመሙ ነው። ቆንጆ ነገር መጥናችሁ ስሩ ብላለች አለምዬ። እስቲ ያንቺን ምርጫ በኢሜል ላኪልኝ በላት። መብራት አይል ነው? አዎ ደንበኛችን ምን ልርዳዎት? ምን ባክ መብራቱ እኮ ጠፋ። ስንት ሳምንት ሆኖ ከጠፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆኖ? አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው። ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው። ቆይ ማን የጠፋው? መብራቱ ነው። አቶ መብራቱ አጎቴ። አጎቴ እየቀለዱ ነው? ሰው ነው እንዴ የጠፋውት? አዎ ይድፋውት። አቦ የፖሊስ ጣቢያ መስሉት እንዴ? ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም እንዴ? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያልነው። እና እኔስ ምን አልኩ? አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለህ እንዴ? እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ እንደዛ ነው እንዴ? እኔ መች አወኩኝ? ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? ኧረ ለክርስትና እንደበራ ነው። ለእርሶ ክርስትና ነው? እና ላንተ ነው? ምን አሉኝ? አቤት ቆይቷል። ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው የምልህ። ማለት ምንድነው እያወሩ ያሉት? ምን አልከኝ? የት ነው የሚኖሩት? አጎቴ ጋር ነው የምኖረው እኮ። እርሶና አጎቱ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሩት? መገናኛን አወቀው? አዎ ከሱ አለፍ ብሎ ላምበረትን አወቀው? አዎ እዛ ሰፈር ግን ላም አይቻለቅም ታውቃለህ? በረቱ ግን የቱ ጋር ነው ያለው? ምን አሉኝ? ላምበረትን አወቀው ወይ? አዎ አውቀዋለሁ። እኔም አውቀዋለሁ። እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን። ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው። እና እኔ ተጓዳኝ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ ቀደምኩ። ቆርጬ እኮ ልብስ ማስጫረኩት። ሰላም ይዋሉ። እንዴ ኧረ ቆይ እንዳዘጋው እኔ ልቀልድ ብዬ እኮ ነው። መቼም ስራ ይበዛባችኋል ይሄን መብራት ስታጠፉ። እሺ ምንድን ነው የፈለጉት? ቶሎ ይናገሩ። እንትን አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር። አይኖት ይጥፋቦ። አሚን አብሮ ያጥፋን። ይዝጋ። ሂሳብ ታሪካ ቁጥራቸው ስንት ነበር? ብራዘር ጥብሱ ያበደ ነበረ። ሂሳብ ስንት ነው? ሂሳብ ከመጠጥ ጋር 20 ብር። አይ ወንድም የተሳስተሃል። ጥብስ ነው የበላሁት። ምን አባት አሽቀብጣለህ? 20 ብር ተባልክ አይደል እንዴ? ዙላ ተረጋጋ። ኖርማል ጥብስ ነው ያበሉ። ኧረ በእግዚአብሔር የምን ስጋ ነው ያበላችሁኝ? የምን ስጋ ነው? ስጋ ረክሶ ነው በልኝ። ስጋ ረክሶ ነው በልኝ። ኧረ በእግዚአብሔር የምን ስጋ ነው ያበላችሁኝ? ሰላም ነሽ? እኔ ስም ተሳስተሃል። ሰላም አይደለሁም፣ ቲቲ ነኝ። ኦኬ፣ ግን ስምሽን ትርንጎ ነበር ያለው። ይገድል። የምን አባት ትርንጎ ነው? ትርንጎ አቋም ቲቲ ነኝ ያልኩህ አንዴ። እሺ ቲቲዬ፣ ስራ አስኪያጁን ፈልጌ ነበር የመጣሁት። ይኖራል? ብዙ አትገልፍጥ። ኦኬ፣ አታሽቃብጥ። እሺ። ስምህም አልበል? ዳምጠው ስለሽ። ኦኬ፣ ዳምጤ። ጾታ? ጾታ አይቶ መገመት አይቻልም። ኦኬ፣ እዚህ ጋር ግምት አቁሙናል። ዳምጤ ትናገር እንደሆነ ተናገር። የኔ ስራ አስኪያጁ አለ የለ እንዴ? አችሁብኛ ጥፍር ካለ የሚል ፓስልት ከሆነ እንዴ? እሺ ስራ አስኪያጁ አለ ወይል እንግዲህ እንዳየሩ ጸባይ ነው። ሊኖርም ላይኖርም ይችላል። እንዳየሩ ጸባይ መብራት ነው እንዲያጠቃሽ? አክቹሊ ስሙ መብራቱ ነው። ኧረ እባክሽ የኔ እሺ፣ ስራ አስኪያጅ መብራቱ አለ የለ? አንተ ምንድነው ስራ አስኪያጅ አልክ? ዛሬ ነው እንዴ የሰማኸው ቃሉ? ዋክስ ይፈጣር ነው እንዴ? በቃ ቆይ አንዴ እየደወልኩላቸው ነው።
ሄሎ አቶ መብራቱ እንግዳ ነበሩት? ኦኬ የለሁም ብለውሃል። ኦኬ ነገና የኔ እህት ትናንት መጥቼ እኮ መቼ ግሎባል ነው ስልሽ ነገና አርደሽን እኮ ነው የመጣሁት። ኔቨር ነገና አላልኩም። መቼ ይመጣሉ ስትለኝ ለገና ነው ያልከው። ኦኬ ለገና እመጣለሁ። ወንድሜ እስካሁን ሽንት ቤት ነህ? አዎ ምን ፈለክ? ምን እያረክ ነው? ችግኝ እየተከልኩ። ታዲያ ምን ነው ቆይ እስኪያድግ እየጠበቅከው ነው እንዴ? አረ አሸሞርክ በቃ። አረ በእናትህ ሽንት ይወጥሮኛል። አንዴ ይወጣልኝ መልሰህ ትገባለህ። አንተ ምንድነው የምታከብደው? ገና ተገባው አንድ ሰዓት እንኳን አልሞላኝም። ሞርት ይዛለህ እንዴ? አንተ ሳትወጣ 2015 ሊወጣ እኮ ነው። ተረጋጋ ብራዘር፣ የረጋሁት ቅቤ ይወጣዋል። ቅቤ ብለህ አንተ ቅቤ አንጓች ውጣልኝ እኮ ነው የምልህ። አንተ በእናትህ ተፋታይ ልመሰጥበት እዚህ አንጀት መቀሳቱንብኝ ይወጣልሃለሁ። እስከዚያ ቀለል እንዲል ውሃ ነገር ጠጣበት። አረ በእናትህ አባዬ ልጅ አንድ በለው አንቺ እንዴ አባዬ አስወጣልኝ እንጂ ኮንትራት ነው እንዲያዙ። ይወጣልሃል። አንተ እስከዚያ ጊዜ አታጥፋ፣ ግባና እንዴ ወንድሜ እዚህ ያለው ሶፍት አርቋል። እስኪ ሶፍት አቀብለኝ። እግር ብላ ሶፍት ራስ ና አቀብለው አንተ። እዚህ ላይ የተቀመጥከው ልጅ አቤት ቲቸር። ትናንትና ከመምህር ዳምጦ ጋር አይቼ ነበር። አባቱ ነው እንዴ? አባቴ ነው። በእውነት ይገርምሃል፣ አባት አስተማሪ ነበር። እንግዲህ ያ ነበር የሚረቀኝ። ስፖርት ቢያሰራ እንኳን ይዞ ሲወጣ ኳስ ሳይሆን እኔ ነበር የሚያንጠባጥበው። የሚገርም ብራክቦርድ እንኳን ለማጥፋት ዳስተር የሚጠቀመውን ክላስ ቀር ነው ብቻ ነበር። አታዩም ፊቴን እንዴ ቲቸር? እና እኔ ዳስተር ልትጠቀመኝ ነው እንዴ? ምን አስቸኮለ? ደግሞ እኔ ቢስራ ሰርታ? አዎ ቲቸር፣ ሁሉንም ሰርቻለሁ። እንዴት ደፍሬ ነው አንተ ቢስራ ሰራባ? ደግሞ ስንት ቁጥር ነው? 8 ቁጥር። ጭራሽ 8 ቁጥር ናውጣ ነበር። ቲቸር ምን አጠፋው? ዝም በል። አሁን ጥያቄ ጠይቃለሁ። አንድ ከተሳሳት እንደ በቆሎ ነው የሚመጣልህ። የጋናና ከተማ ማን? ጋናና ከተማ አክራ። እሺ ማዳጋስካር? አንታናሪቮ። እሺ አፍሪካ ውስጥ ስንት አህጉሮች አሉ? አሳሳይ ነው ቲቸር፣ አንድ አህጉር ነው። እሺ ነው በውስጥ ምን እያሰብኩ ነው? እንዴት ቲቸር የጠንቋይ ቀለባል ነው በምን አውቃለሁ? እንዴት ታውቃለህ? አታነብማ። ስትራገር ምን ብሎ ምቀት መሆኑ ነው። የሚያነቡት የማይመልሱት ተመልከት። ቤት የስኪዝም ብለሽ ምን እያሰብክ ነው? ገምች። እኔ እንጃ ቲቸር። ጎበዝ የኔ ጀግና። ስለ እንጃ እያሰብኩ ነበር። ባይሆን በኋላ ሊሆነኝና በደንብ አስረዳለሁ። ስለኔናስ ማለት ስለ ትምህርቱ። እሺ አንተ ተነስካ። ቆይ እኔ ምን አጠፋሁ? ምን ስድይ ለመሆኑ ከክላሰኛ ነው የወጣው? ከትምህርት ቤቱ አንደኛ ነው የወጣሁት። ይሻለኛል ልጅ ወይ ልጅ እና ይመለከትኝ አላባታ ደሞ ልደረው አላባት እበቀዳ አብዱ ነው ብብት ይደረው ሲስተም ያነበረሽ ላው ሲኮሮኩኝ ያለፈን እና አንዱ ለአምሪክ ብብት ነው መምረክ ዋ ፈት እንዴ ሆነ ነው ቆና ምተነፍስ ባቢ ስልኬን እኮ ቆሉኝ ወይት ላይ ታገሪው እንዴ ስልኬቱን ብቻ ሲያውዲው ቀልቤን ወስዱታል ባቢ። ኧረ ጉባይ ኧረ ቆይማ እንዳትለቅስ ፈቴ፣ እንዴው ማልቀስ መፍትሄ አይሆንም። አንተው ይልቅ የኔቱን ስልኬቱን አምጣና ቁጥርህን መተስጠኝ። እንዴው እንዳታለቅስ ፈቴ ነግሬሃለሁ። አይ ባቢ እንዴው ቤት መጥቼ እኮ ባንቴቱ ደውዬ ነበር። ታዲያሳ ምጣና እንስጥ ብሎኝ ቤት ያንተንም ወስዶ ላኩኝ ባቢ። እንዴው አሁን ደግሞ በታቴ እኮ ልሞክር ብዬ መምጣቴ ነው። ማነው? እኔ ነኝ። ሌባ ኮንክ ዳነን። ከውጭ ስክሪን ዜቨሩን አታየው? ብትገባም አዝነህልን ነው የምትወጣው። ደህንነታችሁን አውቄ የመጣው እርዳታ አሰባሳቢ ኮሚቴ ነኝ። ክፈችልኝና አሮጌውን ዕቃ ፎቶ አንስተን ፌስቡክ ላይ ፖስተን ነው እንሸቅልበት። ዘንድሮ እንደሆነ እንደ ድህነት ፎቶ ከፍተኛ ገቢ የሚያስገኝ የለም። ፌስቡክ መክፈት ባንክ ቡክ መክፈት እንደሆነ ሰምተናል። ግን እኛ ድህነታችንን በስራ እንጂ በልመና አንቀይረው። ጉራ ብቻ መጀመሪያ ከጠኔሽ ተገላገኝ። ከዛ በኋላ ልመናን ለልጅ ልጅ አናወርስም እያልሽ ፖለቲካሽን ትደሰኩሪያለሽ። እና ወደ አምላኩ እዚህ ቤት አታሳካሉትም። ሌላ ቤት እስቲ ሞክሩ። ክፈችልኝ። አብርሃም ነኝ። አብርሃም የቱ? አብርሃም መብራት ልሰራ የመጣሁት ነኝ። መብራቱ ነው እንዴ? አንቺ ብቻሽን ነሽ እንዴ? ሰላም ፈልጋት ነው የመጣው? አይደለም። ምን ነው? እንደዛ ካልሆነማ ብቻዬን እያየከኝ ብቻሽን ነሽ ወይ ብላ ጠይቀኝም ነበር። የጠየኩሽ በዚህ ሰዓት ብቻሽን መሆንሽ ገርሞኝ ነው የመጣሁት። ደግሞ ልጁ መብራቱን በደንብ እንደሰራላችሁ ለማየት እኮ ነው። መብራቱን ለማየት እኮ ሳትገባ ይታይ ነበር። ከውጪማ ብርሃን አይቻለሁ። ሻማ ወይ ኩራዝ ወይ ደግሞ ፀሐዩ መንግስታችን ለብቻችሁ ፀሐይ ለቆባችሁ ይሆናል ብዬ እኮ ነው። ከመብራት ውጭ የሚበራ ነገር ማታቂ ከሆነ አላቅም ብለሽ እጅሽን አውጥተሽ ጠይቂ። እጠይቃለሁ። መቼም የማያውቁትን አውቃለሁ ብሎ ኤሬቲክ ከመያዝ ይቻላል። አንቺ ልጅ አትሳፈጪ። በኋላ ምቺ የምትንጣጭባትን አማርኛሽን ቀላቅዬብሽ በር ዘግተሽ ቤት እንድትቀመጪ እንዳላረግሽ። እስቲ ና ሞክረኝ። እንዳንተ የአማርኛ ዕቁብ ደርሶኝ የማወራ መሰለህ? እዚያ ጥግ ላይ የተቀመጥከው ልጅ? አቤት ቲቸር። ትናንትና ከመምህር ዳምጦ ጋር አይቼ ነበር። አባት ነው እንዴ?
አዎ አባቴ ነው። በእውነት ይገርምሃል፣ አባት አስተማሪ ነበር። እንግዲህ ነበር የሚረግጠኝ። ስፖርት ሊያሰራም እንኳን ይዞን ሲወጣ ኳስ ሳይሆን እኔን ነበር የሚያንጠባጥበው። የሚገርም ብላክቦርድ እንኳን ለማጥፋት ዳስተር የሚጠቀመውን ክላስ ከቀር ነው ብቻ ነበር። አታዩም ፊቴን እንዴት ቲቸር? እና እኔን እንደ ዳስተር ልትጠቀመኝ ነው እንዴ? ምን አስቸኮለ? ለመሆኑ የቤት ስራ ሰርካ? አዎ ቲቸር፣ ሁሉንም ሰርቻለሁ። እንዴት ልትደፍረኝ ነው አንተ የቤት ስራ የምትሰራው? ለመሆኑ ስንት ቁጥር ነው? 8 ቁጥር። ጭራሽ 8 ቁጥር ምን ናውጣ ተንበርክ። እንዴ ቲቸር ምን አጠፋው? ዝም በል። አሁን ጥያቄ ጠይቃለሁ። አንድ ከተሳሳት እንደ በቆሎ ነው የሚፈለፍል። የጋና ዋና ከተማ ማን ናት? ጋና ዋና ከተማ አክራ። እሺ ማዳጋስካር? አንታናናሪቮ። እሺ አፍሪካ ውስጥ ስንት አህጉሮች አሉ? አሳስተኝ ነው ቲቸር፣ አንድ አህጉር ነው። እሺ ነው በውስጥ ምን እያሰብኩ ነው? እንዴት ቲቸር? እኔ ጠንቋይ ቀልባለሁ እንዴ? በምን አውቃለሁ? እንዴት ታውቃለህ? አታነብማ። ስትራገጥ ነው የምትሉ። ምቀት መሆኑ ነው። የሚያነቡት የማይመልሱታን ተመልከት። ቤት እስኪ ዝም ብለሽ ምን እያሰብክ ይመስልሻል? ገምች። እኔ እንጃ ቲቸር። ጎበዝ የኔ ጀግና። ስለ እኔ እንጃ እያሰብኩ ነበር። ባይሆን በኋላ ቪዲዮ ነይና በደንብ አስረዳሻለሁ። እንደማስ ስለኔና ማለቴ ስለ ትምህርቱ። እሺ አንተ ተነስቃ። ቆይ እኔ ምን አጠፋው? ግን በላት መልስልኝ። ለመሆኑ ከክላስ ስንተኛ ነው የወጣው? ከትምህርት ቤቱ አንደኛ ነው የወጣሁት። ምን ይሻለኛል? ልጅ ርቀት ወይ ምችልጅ እና ይመለከትኝ የሚመር አልባታ ነው ባ ደሞ ንገረው ለአባት በቀር አርዱ ብሎን ይበል ኤው ብብቲ ንረፍቶች ሲስተም ያናበራሽታል። አሁን ሲኮረክሩኝ ያለቅፋን እና አንዱም ለአምረክ በቤት ነው ምረክ የነ ቶሎ ቶሎ ቤት ይመስላል ሽንት ቤት። አባይን ያላየ ሄዶ ማየት ይችላል። ሰርገኛ መጣ። ማን ጠራው? የትንፍጭው ግን ወፍጮ ቤት ይሁን። ጅብ ከሄደ ውሻ አይቅር። የወጋ ቢረሳ የተወጋ ሆስፒታል ይገባል። የረጋ ወተት ይጠጣል። ድመት መንኩሳ ገዳም ገባች። ሚዳቋ ዘላ ዘላ ደከማት። ተልባ ሲንጫጫ ኑግ ደነገጠ። ሰውን ማመን ቀብድ ተቀብሎ ነው። ዶሮን ሲያታልሏት በጠረባ ጣሏት። ለኝ በሰማይ አውሮፕላን ጋጫት። እጸድቅ ብዬ ባዝላት አልወርድም ማለች። የጅብ ችኩል ሪካርድ ሰበረ። ጅብ ከሄደ አይመለስም። ውሻ በቀደደው ጅቦች አመለጡ። ታሞ ከመማቀቅ አስቀድሞ የምች መድኃኒት መትከል። ኑሮ ካሉት ፍሪጅም ይሞቃል። ተመስገን 1 ሊትር ዘይት ገዝቼ 2 ወር ቆየልኝ። በሳኒታይዘር እቃ ቀንሰ ድስቱን እየቀባ መሆን አለበት። ይቅርታ የኔ ወንድም ልርዳ። ዘበኛ እንፈልጋለን የሚለው ማስታወቂያ አይቼ ለመቀጠር ነበር የመጣሁት። እሺ ከሌሎች ጋር ውድድር ስላለ ተወዳድረ ትገባለህ። እሺ ውድድሩ ምንድነው? እስቲ ምን የተለየ ችሎታ አለ? ጩኸት ላይ አንደኛ ነኝ። ስጨው ደግሞ አይደለም ከእንቅልፍ ከሞትም እቀሰቅሳለሁ። ጤና ይስጥልኝ፣ ምን ልርዳ? ጤና ይስጥልኝ። ሰሞኑን ከተማችን ለአንድ ቃጠሎች እየበዙ ስለሆነ ስለነሱ አንዳንድ ቃለ መጠይቆችን ለማድረግ ነው የመጣሁት እና ቃለ መጠይቁን ለማድረግ ፈቃደኛ ነዎት?
አዎ በሚገባ ፈቃደኛ ነኝ። እሺ ኮማንደር አመሰግናለሁ ለቃለ መጠይቁ ፈቃደኛ ስለሆኑ። ሰሞኑን በከተማችን ላይ የቃጠሎ አደጋዎች እየበዙ መሆኑ ይታወቃል። እስቲ መንስኤያቸውን ግልጽ ያድርጉልኝ። አዎ ይገርማል። በዚህ ጉዳይ ላይ ብዙ ጥናትና ምርምር አድርገናል። የጥናቱ ውጤት እንደሚያመለክተው ከሆነ መንስኤው እሳት ነው። ታዲያ ውሃ እንዲሆን ነው እንደፈለከው? ቢሮውን ለቀውጣ። አቤ መኪና ልገዛ አስቤ ደላላ አጣው እባክህ። የጓደኛዬ መኪና አለ ትገዛለህ? እንዴት ነው ነዳጅ ብዙ ትበላለች? ይገርማል። ነዳጅ ብትጨርስ ራሱ አትቆምም። ሼም ይዟት ትሄዳለች። ዶክተር ልቤን በጣም እያመመኝ ነው። በጣም እየተሰማኝ ነው። እሺ መድኃኒቱን አዝልሃለሁ። ጠዋት 2 ማንኪያ ማታ ደግሞ 3 ማንኪያ ውሰድበት። እንዴ ዶክተር እኛ ቤት ያለው እኮ 1 ማንኪያ ብቻ ነው። እሺ ከቤ ምን ሆነ ነው? ዶክተር ይኸው ከጀሶ የተሰራ እንጀራ በልቼ በጣም እያመመኝ ነው። እሺ ከቤ ታዲያ ስሜቱ እንዴት ነው የሚያረግህ? ያው ያላለቀ ቤት ሳይ ምናምን ሄደ ተለጠፍ ይለኛል። ምን መጠጣት ይፈልጋሉ? ጭማቂ፣ ሻይ ወይስ ቡና? እስቲ ሻይ አምጣልኝ። ምን አይነት ሻይ? በቅመም፣ በሎሚ ወይስ በለውዝ? በቅመም አርግልኝ። እሺ በወተት ያለ ወተት? በወተት። ወተቱ የላሚውን? አይ የበግ አታረገውም? ምን አይነቱ ነው በእናታችሁ? እሺ በስኳር ነው ያለ ስኳር? በስኳር አርገው። ስኳሩ የምን ይሁን? የውጭ ወይስ የሀገር ውስጥ? ውይ አረ ሁሉም ይቅርብኝና 1 ብርጭቆ ውሃ ብቻ ስጠኝ። የታሸገ ነው? አዎ። በብርጭቆ ይሁን? እሺ። ከፍሪጅ ወይስ ከውጪ? ሁሉም ይቅርብኝና ከማበዴ በፊት ከዚህ ልውጣ። ዋትስአፕ ቤቢ። ውይ ዋትስአፕ እንኳን አልጠቀምም። ቴሌግራም ላይ እናውራ። አረ ከቤ የትላንትናውን ፈተና ላይ ምንም መልስ ሳልሰራ ባዶ ወረቀት እኮ ነው የሰጠሁት። እኔም እኮ እንዳንተ ምንም ሳልሰራ ነው የሰጠሁት። አይገርምም? ወይኔ ከቤ ተበላን። እንዴት? ሁለታችንም ባዶ ወረቀት ስንሰጥ አስተማሪቷ የተኮራረጅን ይመስላታል። አንተ እዚህ ሰፈር ምን አይነት ባለ ሱቅ ነው ያለው? ስግብግብ ብቻ ነው እንዲህ ያለው? ሰውዬ ከሰፈራችን ላይ ውረድ። ምን አረጉ ደግሞ ባለ ሱቆች? ቅድም 2 ኪሎ ስኳር ገዛውና ልክ ከሰጠኝ በኋላ እጄ ላይ ፌስታሉን ይዤው ኪሎ ያለፈ ይመስላል ብሎ አልቀነሰውም መሰለ። እንዴ ታዲያ አንተ ካልከው ኪሎ በላይ ከሆነ እኮ ትንሽ መቀነስ ግዴታ ነው። አሁን ለምሳሌ እኔ ሹፌር እያለሁ ማለት ነው ተሳፋሪዎቹ ወራጅ አለ ሲሉኝ 1 ኪሎ ሜትር አሳልፌ እኮ ነው ማወርዳቸው። ከቤ አማርኛ እኮ በጣም ትችላለህ። ለምን ቅኔ አዘርፍም? አረ ስዘርፍ ፖሊስ ቢዘኝስ?
ጓደኛዬ ምን ሆነክ ነው ዛሬ ያዘንክ ትመስላለህ? እባክህ ዛሬ ጠዋት ከባለቤቴ ጋር ተጣላን። ለምንድን ነው እናንተ ሁሉ ጊዜ የምትጣሉት? ችግራችሁ ለምን በንግግር አፈቱም? ሲጀመር እሷ መነጋገር አፈልግም። እንደሱ ከሆነ አስቸጋሪ ነው። ምን ይደረጋል? ባይገርም እኔ ግን አንድ ቀን ከባለቤቴ ጋር ተጨቃጭቄ አላውቅም። እንዴት ሊሆን ይችላል? ምክንያቱም ያው ሚስት የለኝማ። ባክ ዛሬ ያመመኝ ነው። ምን ሆነ ነው? ሐኪም ቤት ሄጄ ቫይታሚን ዲ እጥረት አለብህ አሉኝ። እንዲሁም መገጣጠሚያዬ ይጮሃል። ምን ላርግ? እንዳይጫው ግሪስ አርግበት። በጣም ጀግና ሴት ምን አይነት ሴት እንደሆነች ታውቃላችሁ? የመጨረሻ ትዕግስት ያላት፣ የመጨረሻ ተስፈኛ፣ የወታደር ፍቅረኛ ያላት ሴት። እግዚአብሔርን በጣም ጀግና ናቸው። በጣም ክብር ይገባቸዋል። አንደኛ ተስፋቸው ታውቃላችሁ? አንዴ ስልክ ስታወራ ድጋሚ ላታወራው ትችላለች። ድጋሚ ስትደውል መርዶ ልትሰማ ትችላለች። ሁለተኛ ዙር እንደማታናግረው እያወቀች በዛሽ ሞመንት ታፈቅረዋለች። በዛሽ ሞመንት ተስፋ አላት። አብራው ልጅ ለመውለድ ታስባለች። አብራው ስለ ነገ ህይወት ተስፋ ታደርጋለች። እና እስቲ ንገሩኝ፣ ከዚህ ሴት በላይ ጀግና ሴት አለ? ጀግናና እውነተኛ አፍቃሪ ያለ ከዚህ ሴት በላይ? በዚህ አጋጣሚ በጣም ነው ማከብራችሁ። ክብር ይገባችኋል። በጣም ጀግና ናችሁ። እግዚአብሔር ያሰባችሁትን ህይወት ይስጣችሁ። የጠበቃችሁትን ተስፋ ያደረጋችሁትን ህይወት የእናንተ ያድርግላችሁ። ካለፈ ታሪክ ይልቅ የወደፊት ህልም እኮ ደስ ይላል። ላወቀበት ላስተዋለ ከትላንት የተሻለ መምህር፣ ከዛሬ የተሻለ ደስታ፣ ከነገም የተሻለ ተስፋ ይገኛል። ህይወት ይቀጥላል። በኃላፊ ዓለም ቋሚ ነገር የለም። እኔ የምሰራው ግን ለራሴ ነው። እኔ ከማንም ጋር የመወዳደር ፍላጎቱ የለኝም። ማንንም ሰው የመምሰል ሐሳቡ እቅዱም የለኝም። ማንም ሰው ግን ደግሞ እኔን መሆን አይችልም። እኔ ነኝ። ከኔ ልትበልጥ ትችላለህ። እኔን መሆን ግን አትችልም። እኔ ራሴ የተገነባውበት የሆነ መንገድ አለ። እኔ ማንንም